የወሎ ከሚሴው ጉዳይ እሱ ያሳስባል እሱን መንግስት ጋግባብ ምን ማድረግ እንዳለበት ምክንያቱም እዛ አካባቢ ላይ ነፍጥ ነው እየተፋለመ ያለው የወሎ ከሚሴ ኦሮሞ ደግሞ በጂኦግራፊካል አቀማመጡ በአማራ ክልል ስለያለ ነው የኦሮሞ ዞን ይሁን እንጂ ያን የፌደራል መንግስት ሀገሪቷን እየመራ ያለው መንግስት ጋግባብ እንዴት ያን ህዝብ ደህንነቱ ተጠብቆ መኖር እንዳለበት ማረግ ያለበት ኃላፊነቱ እሱ ነው ይሄን ምክንያቱም ይሄ ነገር ስር ከሰደደ በዛ አካባቢ ያሉ የኦሮሞ ጎሳዎች እዚህ መሃል ሀገር ያለው ኦሮሞ ዝም የማይልበት ሁኔታ ይፈጠርና ምናልባትም ሌላ ነገር ውስጥ ሊገባ ስለሚችል መንግስት ይሄ ለወሎ ኦሮሞዎች ብሎ ሳይሆን ለራሱም ሲሉ ማለት ያለበት የወሎ ኦሮሞ እንደሰማው ነው ራሱን የመከላከል ብቃት አለው ግን የዛ ዳፋ መሃል ሀገር ላይ ምን ሊከሰት መሃል ሀገር ላይ ምን ሊያመጣ ይችላል ብሎ ማሰቡ ደግሞ ተገቢ ነው